ጆን ዳንኤል በመፈታቱ ደስተኛ ነኝ፣ ግን ይሸተኛል ማለት አንዳንድ ጊዜ ነቄ መሆን አለብን። አዶናይ ይታወቃል አሁን ላይ ያለበት የፌም ጥግ ከፍታው ኤፒተም ኦፍ ፌም ከፍ ብላለች በጣም። ስለዚህ እሱን የሚገዳደረው ገብቷል። የሆነ ትከሻ የሚለካካው አይነት እንኳን ፌመስ ሰው አልተገኘም። ዩቲ ነበረች፣ ያው ተሰጥቷት ጥጓን ይዛለች እና የምታገግምበት አይነት ስታትስ ላይም አይደለች። በቃ የሆነ አይቦንሱ ነው የቦነሳት፣ ገባ በደንብ ነው የተቦነሰችው። ስለዚህ አሁን ኢትዮጵያ ውስጥ እንዳለ ቲክታከር ቢጨመቅ የአዶናይን ሩብ ያክል ተጽዕኖ መፍጠር እንደማይችል እንደ ሀገር እናውቀዋለን። ስለዚህ የተሻለው አማራጭ ምንድን ነው? ዘ ቢስት አዶናይን ዲስትራክት የምታደርገው ወይም ዲሞሊሽ የምታደርገው የተቀበረ ሌላ ፈንጂ ስታመጣ ነው። ያ ፈንጂ ማን ነው? ጆን ዳንኤል ነው። ጆን ዳንኤል አባቴ 14 ወር ታስሯል። 14 ወር ፈረዱበት። ይሄ ኮኢንሲደንስ ይመስላል አይደለም? በቃ ይበቃዋል። ይሄ ሰውዬ አሁን ይውጣና በአዶናይ በሞኖፖል የተያዘውን የሶሻል ሚዲያ ኢንፍሉዌንሰርነት አየሩን ይሻማው ተብሎ ነው የተልከው። ለማንኛውም ጆን ዳንኤል ወጣ ማለት ከባድ ዜና ይሆናል። እንዳለ ቲክታከሮች እሱ ላይ ነው ትኩረት ምናምን የሚደረገው። ህዝቡም አዲስ ፌስ ይፈልጋል። አዲስ ፌስ። የኢትዮጵያ ህዝብ ምን ያክል አሽቄ እንደሆንን የሚገባችሁ፣ የቫይራል ጥመኛ እንደሆንን የሚገባችሁ፣ ጆን ዳንኤል አሁን ትለቀቃለች። አዶናይ ምንም ያክል ቢጋጋጥ የሆነ ያክል ፐርሰንት ስፖትላይት ያጣል፣ ትኩረት ያጣል፣ የሆነ ያክል ትኩረት ያጣል። ፎከሱ አሁን ወደ አዲሱ ይሆናል፣ ወደ ጆን ዳንኤል። ጆኒ እሳት ከሆነችና በጣም ኢንፍሉዌንሻል ከሆነች አዶናይን 50% የመሻማት ፖቴንሻል አላት። እሳት ባትሆን ራሱ 25% ጋራንቲድ አየር ትሻማበታለች። ስለዚህ ለዛ ነው ዘይኖ ሜንታሊቲያችንን ያቁታል። ስለዚህ ቤተር ጋያውን ማን ነው? አዶናይን ቂጥ ማድረግ የሚችለው ጆን ዳንኤል ነው። ስለዚህ that's why ጆን ዳንኤል እኔ ህግ ብዙ አላቅም፣ ህዝብ አርጠቅሼ በዚህ ልል አልችልም። ኢሚዲየት ሪሊዝ ነው የሚመስለው። ጀለስ ይፈታ ነው። ገባ አይደል? ይሄ ግራ ቀኙ ታይቶ 2 ሳምንት ተሰጥቶት ድጋሚ ለቀጠሮ ተይዞ ፍርድ ቤት ቀረበ የሚል ዜና እኮ አልሰማንም። ተፈታ፣ ሰበር ዜና ነው። እንዲህ እንዲሆን ነው የፈለጉት እነሱ። ጆን ዳንኤል ሊፈታ ነው ምናምን ተብሎ ቢሆን የሆነ ተፈታ፣ ገባ ባንዴ። ከዛ ደግሞ አዶናይ ቪዲዮ ሪፖርት መደረግ ጀምሮ ቪዲዮ እየወረደበት ከቲክታክ ላይ ኮፒ ሊንክ ሼር አድርጉልኝ የሚልበት ታይም ላይ ጆን ዳንኤል ተፈታ። ስለዚህ እዚህ ጋር 2 ምት ነው የተመታችው አዶናይ ማለት ነው። አንደኛ አካውንቷ ተመቷል፣ ሁለተኛ አየሯን የሚሻማት ከባድ ኢንፍሉዌንሰር እየመጣባት። ስለዚህ አሁን ከቻላችሁ አዶናይና ጃን አንድ ላይ ኮላብ አድርጉ። ለ2000 የሚጠቅምሻል ኮላብ አድርጉ። ካልሆነ ግን ማለት ነው አዶናይ ትንሽ የምትመችበት ታይም ደርሷል ማለት ነው። ስግጥ ፈምስን ቶሎ ዞር አርጊና የሆነ ያክል ነፋ አርጊና እንግዲህ የምትቀይሽም ከሆነ ቅያስሽን አስተካኪ። የምትቀይሽ አይመስለኝም፣ ምክንያቱም አንቺ ሰልፍ አክቹአላይዜሽን ላይ የደረስክ ሰው ነው። ገብቷል? ከፍተኛው የኒድ ሃይራርኪ ላይ ያለ ሰው በንብረት ምናምን አይደለም የአዶናይ ስኬት የሚለካው ከዚህ በኋላ ሰልፍ አክቹአላይዜሽን። ልጁ the best version of himself በማውጣት ላይ ያለ ሰው ስለሆነ በገንዘብ በፌም አደልሎም አሸውደውም፣ ግን ስቲል ገብቷል። እኔ አሪፍ ነው ጆን ዳንኤል በመፈታቱ ደስተኛ ነኝ፣ ግን ይሸተኛል ማለት